ሰላም ውድ የማሜ ፊትነስ ዩቲዩብ ቻናል ቤተሰቦች፣ ዛሬ እንዴት በስፖርት ወይም ደግሞ በአካል ብቃት እንቅስቃሴ ደም ግፊትን ማከም እንደሚቻል እናወራለን። ስፖርት በተለያዩ ሜካኒዝሞች ደም ግፊትን ማከም ይችላል። ከዛ ውስጥ ዛሬ ሁለት ፖይንቶችን ብቻ ላንሳ። አንደኛው የአካል ብቃት እንቅስቃሴ ስናደርግ ደም ስራችን ውስጥ ያሉ ስቦች ሰውነታችን ኤነርጂ ለማግኘት ያንን ስብ አቅልጦ ወደ ኤነርጂ ይቀይረዋል። ወደ ኤነርጂ ቀይሮ ይጠቀማል። የደም ስራችን ውስጥ ያሉ ስቦች ሲቃጠሉ ደም እንደ ልቡ መዘዋወር ይችላል። ስለዚህ ፕሬሸሩ ይቀንሳል ማለት ነው። ስለዚህ ደም ግፊትን በዚህ መልኩ ማከም ይችላል። ሌላኛው ደግሞ ስትሮክ ቮሊዩም የሚባል ነገር አለ። ስትሮክ ቮሊዩም ማለት ልባችን በአንድ ጊዜ የሚረጨው ማለት ነው። ይህ ከሰው ሰው ይለያያል። አትሌቲክ ሃርት ሬት የሚባል አለ። በጣም ስሎው ነው። ባጭሩ ምንድን ነው? በአንድ ጊዜ የሚረጨው ኤነርጂ በቂ ሲሆን ቀጣይ ለመርጨት እረፍት ያገኛል። ስለዚህ ግፊቱ ዝቅተኛ ይሆናል ማለት ነው። ኤክሰርሳይስን ሬጉላርሊ ሁልጊዜ አዘውትሮ የሚሰራ ሰው የልብ ምቱ በኖርማል ታይም ላይ ይቀንሳል። የልብ ምቱ ቀነሰ ማለት ፕሬሸሩ ቀነሰ ማለት ነው። ኤክሰርሳይስን ሬጉላርሊ መስራት በዚህ መልኩ ግፊትን ማከም ይችላል። ኤክሰርሳይስን መስራት እንደ ክትባት ነው። አስቀድሞ ለግፊት እንዳንያዝ ይጠቅመናል። ከተያዝን በኋላም ደግሞ ኮንትሮል ለማድረግ ይጠቅማል ማለት ነው። ኤክሰርሳይዝ መስራት ለግፊት እጅግ በጣም ወሳኝ ነገር ነው። ይህ ጠቃሚና አስተማሪ ቪዲዮ ለብዙ ሰው እንዲደርስልኝ ላይክ አድርጉ፣ ሼር አድርጉ። ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ማሜ ፊትነስ ነኝ። we have a solution for every fitness problem. Your fitness is our business. ማሜ ፊትነስ